እሷ ግን ምን አድርጋለች? ብሎክ አድርገዋለች። ከግሩፑ ሪሙቭ አድርገዋለች። ምን ነበር ለምን ነበር የሰበሰበቻችሁ? እናንተ ስለምን ይሄንን ነገር አልቻልንም ብላችሁ ለምን አላሳወቃችሁም? ቅልቦች የተናገረውን ነገር አምጥታችሁ ለህዝብ ለምን ሰብሰብ ብላችሁ ይፋ አላረጋችሁም? አሁን ይሄ ጉዳይ ሌላ ወደ ሌላ እንትን ይወስዳል። አይ ማሳወቅ የነበረባት የቤቱ ባለቤት ናት። አዎ መኩ ትላንት የተናገረው ይሄ የፊደል ችግር አለበት፣ ግድፈት አለበት ራሱ ይህንን ተናግሯል ትላንት። የዚህኛውን ግን አሁን ሪከርዱን ቅድም ሳሰማም ሰምታችሁኛል። እና ብሬክስንም ንገሩት። ሁላችንም የሸዋን መብረቅ መታ መኩም ከታች እያየው ነው። ተስፌ ወይ ነገ በኢትዮጵያ ሁላችን ሙሉ እንድትሆኑ መንገደኛውም ሁሉም ሙሉ እንድንሆን ደስ ይለኛል። ሰይድም ይመጣል ነገ፣ ችግር የለውም። ነገ በኢትዮጵያ 2 ሰዓት ከፍታለሁኝ። ለምን አላሳውቃችሁ? ምንድነው ችግሩ የሚለውን ነገር ሰብሰብ ብለን እንግዲህ እንነጋገር። ሚኪም እንዲመጣ እናደርጋለን። ደስ ይለኛል። የሸዋ መብረቅ አለ አለ። እሺ አረፈደ። ሰላም ሰላም፣ እንዴት ናችሁ? መኩ እንዴት ነህ? አለው። ምንድነው የሰማሁት? ተስፋዬ ሪሙቭ ተደርጓል ነው የምትሉት? ተስፋዬ ከግሩፑ አሁን ሙሉ ቮይሱን ግን ልኮልኛል። የነበራችሁን ውይይት ሪሙቭ አድርገዋለች። ውሸት ነው፣ ሪሙቭ አልተደረገም። እኔ አሁን ላሳይ ይችላል። ውሸት ነው። ከግሩፑ ላይ እንዴት አልተደረገም? 11 ሰው ነው ያለው አለ። አሁንም ለምን ይዋሻል እንደዚህ? አሁን ማሳየት ይችላለሁ ግሩፑን ካስፈለገ። እሱም ባልተቤቱ ራሱ እኮ አለ። ና አሳያ አስንተ ክፈተው። ኦልሬዲ ነው ጋር አንዴ ሆልድ አድርግ። አንዴ ቆይ ተስፋዬ እባክህ። እኔ ፎሎወሬ ነህ። እውነትን ይዘን ነው ማውራት ያለብን። ይኸውልህ ጆካ፣ እዚህኛው ስልኬ ስለሆነ ዋትስአፕ ያለው በዛኛው አንድ ቁጥር እጽፍልሃለሁ፣ አስገባኝ በዛኛው አካውንት። ከዛ ከዚህ ላይ ያሳያል። ችግር የለም። ና ሪሙቭ ሳይደረግ ለምን ሪሙቭ ተደረግኩ አይደለም? ስልኩን እያሳየን ነው። ሲጀመር እንዳለ ልክ የለህ የለ እንዴ? ምን ሪሙቭ መደረግ ለኔ ብርቅ ነው እንዴ? ምንም እኮ የተለየ ነገር የለውም። ሙሉ ዶክመንቱን ሳልክል ቢሆን ጥሩ ነው። 11 ሰው እኮ መኩዬ 11 ሰው ሊኖር ይችላል። የሱ ቁጥር አለ፣ የመኩ እንትና ቁጥር አለ። አሁን የተስፋዬ መኩሻ አረጋግጣል። ይታያል። ይታያቸዋል። ዋትሳፕ ይታያል። ጆካ እሰማለሁ። ኧረ ትሰማለህ ብራዛ? ጆካ እሰማለሁ ወይ? አዎ ትሰማለህ። መኩ ትሰማለህ? ሄሎ ትሰማለህ? መኩ ዋትሳፕ አይደለም ቴሌግራም እኮ ነው። መኩ ምንድነው የምታሳይ? የሰማችሁ ከሆነ ይኸውላችሁ እንግዲህ ውጣና ቤቱን ለቀህ ከታች ነው እየሰማኸኝ ከሆነ ቤቱን ለቀህ መልሰህ ግባሽ፣ መልሰህ ግባ። እንዲሰማን ያንተና እኛ እየተነጋገርን እንድንሰማማ። ጆካ ሶሪ የኔ ፎልት ነው። ዋትሳፕ ላይ ነው ለካ። እኔ ቴሌግራም ላይ ነው ያለውን ብዬ ሰርች ሳደርግ ነበር። ዋትሳፕ ላይ ነው ግሩፕ ላይ። ሶሪ የኔ ስህተት ነው። ምን አልሰማም እንዴ? ምንድነው? ትሰማለህ? በቃ ተው በቃ የኔ ስህተት ነው። በራስህ አካውንት ተመለስ። በራስህ አካውንት ዋትሳፕ ላይ ነው ግሩፕ። ኦልሬዲ ነው ቴሌግራም ላይ አሁን አስገብተው ነው የሚሆነው። ተስሽ አዳርጋው ይሆናል። አሁን አይደለም። አይ ኖርማሊ ነው ቼክ እያደረኩ እያሳየው ያለው ቴሌግራም ላይ ነበር። በራስህ አካውንት ና፣ በራስህ አካውንት በዛኛው ና። መኩ ይሄ ሰው አይሰማውም እንደ ዛሬ። አሁን መልሳ አዳርጋ ነው። ችግር የለም። ኖ አይ ግድ የላችሁ። ኖ እንደዛ አይደለም። አይ ቴሌግራም ላይ ነው ያየው ያለው። እኛ ስለምናውቅ ነው ተስፋ። ኖ ቴሌግራም ላይ ያየው ስለሆነ ነው። ኦልሬዲ ዋትስአፕ ላይ አይደለም። ማሜና በዚህ መኩ በራስህ አካውንት ና። ይሄ ሰው አይሰማም እንዴ?
ሊያሳብደኝ ነው ዛሬ። አረ በራስ በዛኛ አካውንትና ችግሩን እኛ አግኝተናል። ተስፍሽ መልሰው ሊሆን ይችላል። ኖ አይደለም። አይ ቴሌግራም ላይ ነው ስማ ችግር አለው። የኔ ስህተት ነው። ኖ የኔ ስህተት ነው። አይ በቃ እሱን እኮ አሁን እሱ ቴሌግራም ነው ያየ የፍጥነት ላይ ስለ ሜምበር ያሉ ናቸው። ለምንድን ነው እንዳላሳይ የምታደርጉት? ምክንያቱ ምንድን ነው? አመነ እኮ እሱ አለ ዋትስአፕ እኔ ቴሌግራም ነው ያየሁት አለ እኮ። ቴሌግራም ግሩፕ የለንም አገሮ ቴሌግራም ግሩፕ ጌታ መጣ አይደለም። ኖ ቆይ አንዴ ቆይ ፕሊዝ አንዴ ቆይ። እኔ እዚህ እኔ በጣም የማይጥመኝ ነገር አለ። እኔ እውነት ይዤ የሚሄድ ሰው ነው። ኦኬ ያ ካጠፋች አጥፍታለች። ግን አንደኛ እኔ ቴሌግራም ግሩፕ የለንም። በሀቢባ ያለን ዋትስአፕ ግሩፕ ነው። በዋትስአፕ ግሩፕ ነው ሪሙቭ አደረገችኝ ያለው። ሌላ ምን አዲስ? ያ ሁሉ ቮይስ የተላከልህ ከዋትስአፕ እንጂ ከቴሌግራም ነው እንዴ? ምን አይነት ነገር ነው የምናወራው? አትዋሹ። ማለት ጥፋት ካለባቸው በጥፋታቸው ይጠይቁ። ግን ምኑን ስምን መስጠት ጨረስክ? ግራ የገባኝ ነገር ምንድነው እንደዚህ ያበሳጨው ወንድም ይመኩን የሚገርም እኮ ምናልባት አባቡዲ ለዛች ሴትዮ ጠበቃ የሚሆን ካለ ከባድ ነው እውነት ለመናገር። ኦኬ ተረጋግተህ ለማውራት ሞክር እባክህ። በማስፈራራት አይደለም ኃይለ ቃል በመናገር አይደለም። አባቡዲ አንተ ደግሞ ረበናትህ እረፍ እስኪ አብዲ። እኔ እወጣለሁ በቃ እኔ ልውጣላችሁ ነው አውሩሽ። አይ እንደዚህ እያስፈራራ ነው ታራ ሰውዬው ለምን ያስፈራራል? ሁሌ ነው እንዴ በቃ ይዝታል በጡንሻ ምናምን በጥፊ ብላችሁ ማነው እሱ በጥፊ አሁን እሱ ቴሌግራም ነው ያየ ቴሌግራም ግሩፕ ነው ያየ። አሁን እኮ ስህተት እሱ እኮ ሊፍት ብሎ ወጥቶ እኮ ሪሙቭ አድርጋኛለች ማለት ይችላል እኮ። ምንድን ነው ቢዝነሱ እኮ አይደለም። አሁን ጆካ አሁን እኮ አላየም እኮ እሱ ስላላየ ነው። አሁን ስልኩን አውጥቶ ነው ያሳየን አይደል? ስለዚህ ያክል የሚያነጋግር እስከ ዛሬ ድረስ የተነጋገራችሁበትን ነገር ይፋ ለማድረግ ነገር እንገናኝ። በቃ ዋናው ነገር እዚህ ላይ ነው። መክሻ ከታች እየሰማኸኝ ነው። አሁን እሱ ከዛ ሪሙቭ አልተደረገችም ሪሙቭ አልተደረገም የሚለው ነገር ነው። ቴሌግራም ላይ ነው ያየሁት የነበረው። ከዚህ ቴሌግራም ላይ ነው። ሶሪ መኩ እየሰማ ከሆነ መጀመሪያ ወደ ቀልብ ተመለስ ወንድሜ። በማስፈራራት እንትን አትበል። ያው የተለየ ነገር አይደለም እያወራን ያለ ነው። እሺ መኩ ዋትስአፕ ላይ ልኬላችኋለሁ ያወራነውን ነገር። እናንተ መብጣት የለበትም ያላችሁትንም እንዳለ ልኬላችኋለሁ። ከወር በፊትም ኦዲዮ አስቀምጬ መጨረሻው ሰው እኔ ነኝ። መልእክት ካስቀምጬላችሁ ማንም ሰው ከዛ በኋላ ዞር ብሎም አላየም። የመጀመሪያ ጊዜም መረጃ ይዤ መጥቼ ውሻ እንዳረጋችሁኝ ታውቃላችሁ። እኔ ከዓላማም ስለማንገናኝ ነገሩን እንደማታዞሩብኝ ስለፈራሁኝ ድንገት የዘር አድርገው ደግሞ እንደዚህ ሊሸፋፍን መጣ ብለህ መልክ እንዳትቀይር እናንተ ካላችሁ እሺ በግሩፕ ነው ማምነው ብዬ ይቅርታ እያልኩም ሳዳምጥ የነበረውን ነገር ጆከር ልኬላችኋለሁ። ከላይ እስከታች አዳምጡት። አንተም መተህ ከፍተህ ተስፋዬ ምን ተናገረ እዚህ ውስጥ ምንድን ነበር ሲያደርግ የነበረውን ነገር እያንዳንዱን ነገር ለሰው መረጃ እንስጥ ስል አይሆንም ስትሉ የነበረው እናንተ ሆናችሁ። የተለየ ነገር የለውም። እውነታው ያ ነው። በዚህ ጉዳይ ውስጥ በሚገርም ነገር ግን መረጃ እየሰጠ ጉዳዮችን እየፈለፈለ ወሳኝ መረጃዎችንም ጭምር መኩ ሲሰጠን ነበር። ወሳኝ ጆከር ስጠራው ለምን አልመጣም ቅድም? አሁን ለዚህ ኬዝ ነው የመጣው። ቅድም አንዳንድ ጥያቄ ሲፈለግ አልመጣም እና እሷ ስለተነካሽ ነው የመጣው። እሷን ንጹህ ለማድረግ ነው የመጣው። ምንድን ነው አያረግልኝ? አሁን እኮ ወደ ዋናው ጉዳይ እንግባ። ወደ ዋናው ጉዳይ የልጅቷን ጉዳይ ተስፍዬ አንድ ደቂቃ የኔ አሁን ዋና ታርጌታችን እንትና አነሳቸው ጣለቸው አይደለም። በቃ ተደባብሶ የቀረውን ነገር ምን ደረስን ተጠየቁን የተባል ነው አይደል? ያንን ነው ማውራት እኮ ያለብን። ኃላፊነት የወሰዳችሁት ነገር ምን ደረሰ ነው። በዋናነት ያደራጀችን እሷ ነች። በእሷ ነች የምታስገባን የምታስወጣንም እሷ ነች። ያወሰደችውን ኃላፊነት እሷ ስትይዘው ታምር ይቀየራል ብላችሁ ስታሸበሽቡ የነበራችሁ አሁን ለምን አትጠይቋትም ነው። ምንም የተለየ ነገር የለም። እዛ ውስጥ እኔም አለው እኔንም አንድ ላይ ጠይቆኝ ነው እያልኩ ያለሁት።
ስንጠየቅ ምን እንደተከናወነ ደግሞ ሙሉ ቃለ ምልልሱን ይሄው የነበረው ይሄ ነበር ብዬን ይላኩላችሁ። አመዛዝነህ ወደ ቀጣይ ስቴፕ እንዴት እናርግ ብለህ እንጂ እሷ ጋር ገብተህ ገስት ስላስቀመጠችና ስላሸበሸብክ አይደለም። በነገራችን ላይ እንትን አትበሉ። እኔ በጣም ይኸውላችሁ ሌላ ነገር ውስጥ አታስገቡ። አሁን ታርጌታችን አሁንም ሀና ነች። ሀናን ምን ደረሰ የሚለውን መጠየቅ አለብን። ዳትሴት መጠየቅ ካለብን ደግሞ ማንም ስለሆነ አይደለም። አንተም መኩም ትጠየቃለህ፣ እኔም እጠየቃለሁ። እያንዳንዳችን ተጠይቀን ምን እንደደረስን ለምን ወደኋላ ትቀራላችሁ? እዛ ድረስ ሄዳለሁ አንተም ስትል አልነበር? ምንድን ነው እሱ የምናደርገው ነው። መፍትሄ ላይ እንዴት ነው የምንደርሰው? መተ ለምን እንደተቆጣም አላቅም። ልካ ከሆነ እንግዲህ መጣባችኋለሁ። አሁን እሱን ተወው ተስፌ። ቆይ አንተና እሱ ያለ መግባባት እና እንትን ነው። እሱ አልወጣም አንተ ወጣ የሚለውን ያን እንትን ስህተት ነው። ችግር የለውም። አሁን እዛ ግሩፕ ውስጥ የነበራችሁ በአጠቃላይ አሁን ዋናው ነገር ለምን አላሳወቃችሁም? ቅልቦችም መጥቶ የተናገረዋለ ነገ ቅልቦችም ይመጣል። በአጠቃላይ ነገ እዛ ግሩፕ የነበራችሁ በኢትዮጵያ 2 ሰዓት እንገናኝ። የነብስ ጉዳይ ነው፣ የህይወት ጉዳይ ነው። ለምን ተድፈነፈነ? አስተያየት መስጠት አንድ ጊዜ ወንድሜ አስተያየቱ ሳይሆን አንዴ እንትን ጨርስና፣ ስለዚህ ነገ ሁላችሁም መታችሁ ያለውን ነገር ይፋ ለህዝብ አሳውቃችሁ ከማን ጎደሎ ከማን ነው ችግሩ የማን ነው ማን ነው በቤቱ ያላሳወቀ በቤቱ ይዞ ያንን ነገር አፍኖ ያስቀረ እስከ ገጠል ይቅርታ መጠይቅ እስከ ሳራ ቅልቦች ሳይባል ሳይል ሰይድ ቤት አልመጣም የተባለው ይሄ ሁሉ ዝርዝር እስከ ሰይድ ተይዞ ብሎክ መደረግ እነዚህ ነገሮች ሁሉ ተነስተው በደንብ ነገ ተነጋግረን አባትየውን ተስፋ ተሰጥቶ ልጄ እያለ ልብን አንጠልጥላችሁ እንዲያርጎ ማስቀረት ይሄ አግባብ አይደለም። ነገ በኢትዮጵያ 2 ሰዓት እንገናኝ። ሐሳብ ያላችሁ አሁን ገስት ላይ ነዝራኤል ምናምን አላችሁ። የሸዋው መብረቅ እየሰማኝ ነው አይደል? ግሩፕ ውስጥ አንተም አንዱ ያለን እነ መንገደኛው እነ ብሬክ